ኢቢኪ፣ ያማዛኪ፣ ቶኪ፣ ኒካ እነዚህ አራት ዊስኪዎች የመጡት ከጃፓን ነው። ነገር ግን ልዩነታቸው ምን እንደሆነ አታውቁም። እስቲ አጠር አድርጌ ልንገራችሁ። ኢቢኪ ዊስኪ ብሌንድድ ዊስኪ ሲሆን እንደ ስሙ ሃርመኒየስ ነው። ኢቢኪ አክሮስ ጃፓን ከመጡ የማልትና ግሬን ዊስኪዎች ኮምባይን የተደረገ ሲሆን ፍሎራል እና ፍሩቲ ኖቶች አሉ። በዚህ ላይም አሪፍ የሃኒ ተች ጨምራል። ያማዛኪ ደግሞ የጃፓን የመጀመሪያው ሲንግል ማልት ዊስኪ በመባል ይታወቃል። ስትጠጡትም ቦልድ እና ሪች ፍሌቨር ከድራይድ ፍሩት፣ ስፓይስ እና ስሞኪ ፊኒሽ ሲግኒቸር ጋር ዴሊቨር ያደርጋል። ቶኪ ደግሞ የጃፓኒዝ ሞደርን ዊስኪ ገጽታን ያሳያል። ላይት፣ ቫይብራንት እና ቨርሳታይል ነው። ሜንሊ ለኮክቴሎች ክራፍት የተደረገ ሲሆን ብቻውንም በደንብ ኢንጆይ ይደረጋል። መጨረሻው ኒካ ደግሞ የትራዲሽን እና ፕሪሲሽን ብሌንድ ነው። በተለይ ኒካ ሱፐር ስሙዝ እና ኮምፕሌክስ ነው። የቶፊ ናት እና አሪፍ ስሞኪነስ አለው። ይሄ ዊስኪ ጃፓኒዝ ዊስኪን ኤክስፕሎር ማድረግ ለምትፈልጉ ሰዎች ዲላይትፉል ኦፕሽን ነው። ታዲያ እናንተ የትኛውን ጃፓኒዝ ዊስኪ ነው መጀመሪያ መሞከር የምትፈልጉት? እስኪ ኮሜንት ላይ አሳውቁኝ። ቺርስ